900,000 ብር ለአንድ ጃኬት? አዎ አልተሳሳታችሁም። ማህደር አሰፋ አሁንም በሀብትና በቅንጦት ማማ ላይ መሆኗን ዳግም አስመስክራለች። ነገር ግን ይህ ሁሉ ዝናና ገንዘብ መፍሰስ የጀመረው የት ነው? ሰላም ጤና ይስጥልን ቤተሰቦቻችን፣ ዛሬ እጅግ መነጋገሪያ በሆነውና ብዙ ሚስጥሮችን በያዘው በትውልደ ኢትዮጵያዊ ቢሊየነር ሼህ መሐመድ አላሙዲን እና በተወዳጇ ተዋናይት ማህደር አሰፋ የህይወት ታሪክ ዙሪያ እንቆያለን። ከሼህ አላሙዲን ጋር በነበራት ግንኙነት ወቅት ፊልም እንዳትሰሪ ተብላ የተጣለባት እገዳ እውነት ነበር? ዛሬስ በቢል ጌትስ ፋውንዴሽን አማካሪ የሆነችው አስካል ተሾመ በሼሁ ልብ ውስጥ የማህደርን ቦታ እንዴት ተካች? የሁሉም ሚስጥሮች ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ማህደር አሰፋ ዛሬ በፊልም ስራዎቿ ብናውቃትም ወደ ጥበብ ዓለም ከመግባቷ በፊት ግን ከ4 ዓመታት በላይ በኢትዮጵያ አየር መንገድ ውስጥ በሽያጭ ባለሙያነት ታገለግል ነበር። በዚሁ መስሪያ ቤት ውስጥ በነበረችበት ወቅት ነበር የመጀመሪያ የትዳር አጋሯን ያገኘችው። ባለቤቷ የአየር መንገዱ አብራሪ ፓይለት የነበረ ሲሆን በአይን ፍቅር የተጀመረው ግንኙነታቸው ብዙም ሳይቆይ ወደ ትዳር አድጎ በአንድ ጣራ ስር መኖር ጀመሩ። ሆኖም ይህ ትዳር እንደተመኙት በሰላም አልዘለቀም። ባለቤቷ ወደ ስዊድን ባደረገው በረራ ወቅት ባረፈበት ሆቴል ውስጥ በፈጠረው አለመግባባትና ድርጊቱ በቪዲዮ ተቀርጾ ወደ አዲስ አበባ ዋና መስሪያ ቤት በመላኩ ከስራው በቅጽበት ተሰናበተ። እሱም እዛው ስዊድን ለመኖር ሲወስን፣ ማህደር ደግሞ በትዳር ህይወቷ ላይ የደረሰውን መናጋት ተከትሎ ፍቺ ፈጽማ ብቻዋን ቀረች። ይህ ድንገተኛ የህይወት መዛባት ግን ለሌላ ትልቅ ስኬትና ዝና በር ከፋች ሆነላት። ከትዳር መፍረስ በኋላ ማህደር ወደ ትወናው ዓለም በኃይል ተቀላቀለች። በአጭር ጊዜ ውስጥ በተለያዩ ፊልሞች ላይ በመታየት ተወዳጅነትን ያተረፈች ሲሆን በተለይ በመላው ኢትዮጵያ በጉጉት በሚጠበቀው ሰው ለሰው ድራማ ላይ ያሳየችው ድንቅ ብቃት ለታላቅ ዝና በቃት። ለዓመታት በአየር መንገድ በሽያጭ ሰራተኝነት ትመራው የነበረው ተራ ህይወት አብቅቶ ስሟ በየመጽሔቱና በየሰው አንደበት የሚጠራ ኮከብ ሆነች። በወቅቱ ማህደር ካለችበት ፊልሙ መታየት አለበት እስኪባል ድረስ የገበያ ዋጋዋ ናረ። እንደ አምራን፣ አማላዩና ሼፉ ባሉ ስራዎቿ ተመልካችን የማዝናናት ልዩ ችሎታዋን አሳይታለች። ሰዎች የሚወዷት በውበቷ ብቻ ሳይሆን በትወናዋ ውስጥ በሚታየው እውነተኛ ስሜቷ ነበር። ይህ ከፍተኛ ተቀባይነቷ ነው የሀገሪቱን ታላላቅ ባለጸጎች ቀልብ እንድትስብ መንገድ የከፈተላት። የማህደር አሰፋ የህይወት ታሪክ ወደ አዲስ ምዕራፍ የተሸጋገረው በአንጋፋው ድምፃዊ መሐሙድ አህመድ የምስጋና ምሽት ላይ ነበር። በወቅቱ ማህደር የዝግጅቱ አስተባባሪ ስትሆን የድግሱን ወጪ የሸፈኑት ደግሞ የሀገሪቱ ቀዳሚ ባለጸጋ ሼህ መሐመድ አላሙዲን ነበሩ። ይሁን እንጂ ግንኙነቱ በዛ ምሽት በአጋጣሚ የተፈጠረ ብቻ አልነበረም። ከዚያ ቀደም ብሎ ፔንፒዮና የተባለው የሼሁ የቅርብ ሰው የማህደርን ፎቶግራፍ አሳይቷቸው እንደነበረና ገና ከፎቶዋ ጀምሮ ቀልባቸው እንደሳበች ይነገራል። በዝግጅቱ ምሽት ሼሁ ማህደር የት አለች እያሉ ደጋግመው ሲጠይቁ የሚያሳይ ቪዲዮ በወቅቱ ትልቅ መነጋገሪያ ነበር። በዛው ምሽት የ50,000 ብር ስጦታ አበረከቱላት። ሆኖም ይህ ፍቅር ከባድ ቅድመ ሁኔታ ነበረው። ሼሁ ዳግመኛ ፊልም እንዳትሰሪና በማንኛውም ሚዲያ ላይ እንዳትታይ የሚል ጥብቅ እገዳ ጣሉባት። በዚህም ምክንያት ማህደር በዝናዋ ጫፍ ላይ ያለች ከጥበብ ዓለም ድንገት ተሰወረች። ግንኙነታቸው ወደ ጥልቅ ፍቅር አድጎ ማህደር ለቢሊየነሩ 8ኛ የሆነውን ወንድ ልጅ ጸነሰች። በዱባይና በአሜሪካ እጅግ ዘመናዊና ውድ በሆኑ ሆስፒታሎች የተደረገው የጽንስ ክትትልና ወሊድ ለማህደር የቅንጦት ህይወት ማሳያ ነበር። ልጇም የሼሁ ህጋዊ ወራሽ ሆኖ ተመዘገበ። ሼሁ ለማህደር ያላቸውን ፍቅር ለመግለጽ ዘመናዊ መኪናዎች፣ ውድ መኖሪያ ቤቶችንና ከጋዜጠኛ ሰይፉ ፋንታሁን ጋር የምትመራውን ኢትዮ ኤፍኤም 101.1 ሬዲዮ ጣቢያ በስጦታ አበረከቱላት። ምንም እንኳን በወቅቱ ጥበቧን በገንዘብ ለወጠች የሚል ነቀፌታ ቢደርስባትም እሷ ግን ዝምታን መርጣ በኢትዮጵያ ካሉ ጥቂት ባለጸጋ ሴቶች ተርታ የምትሰለፍበትን የሀብት ማማ ተቀላቀለች። በአሁኑ ወቅት ማህደርና ሼሁ አብረው አይደሉም። ሼህ አላሙዲን ህይወታቸውን በአዲስ መልክ በአዲስ አበባ ዩኒቨርሲቲ ተመርቃ በቢል ጌትስ ፋውንዴሽን እና በዩኤን ውስጥ አማካሪ ሆና ከሰራችው ባለሙያ አስካል ተሾመ ጋር ፍቅር ጀምረዋል።
የሚገርመው የአስካልም የቀድሞ ባለቤት ልክ እንደ ማህደር የመጀመሪያ ባል ሁሉ አብራሪ ወይም ፓይለት የነበረ ሲሆን ማህደር ግን ከሼሁ ጋር ብትለያይም ያ የተለመደው የቅንጦት ህይወቷ ቅንጣት አልቀነሰም። በቅርቡ ያደረገችውና የመላው ሶሻል ሚዲያ መነጋገሪያ የሆነው ጥቁር ጃኬቷ የፈረንሳዩ ክሎይ ብራንድ ውጤት ሲሆን ዋጋውን ወደ 900,000 ብር ገደማ ይገመታል። አሁን ላይ ደግሞ ዶቃ በተሰኘውና በአገር አቀፍ እንዲሁም በዓለም አቀፍ ደረጃ አድናቆትን ባተረፈው ፊልሟ ወደ ጥበብ ዓለም በድል ተመልሳለች። ከሰው ለሰው እስከ ዶቃ፣ ከሽያጭ ሰራተኝነት እስከ ቢሊየነር የልጅ እናትነት የማህደር አሰፋ ህይወት በውጣ ውረድና በቅንጦት የተሞላ ነው። እናንተስ ስለ ማህደር አሰፋ የህይወት ጉዞ ምን ትላላችሁ? ጥበብን በሀብት መለወጥ ብልህነት ነው ወይስ ኪሳራ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ላይክ ማድረጋችሁንና ለተጨማሪ መረጃዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ